በዓለም ዙሪያ የምትገኙ የእግዚአብሔር ቤተሰቦች ሁላችሁም እንደምን አላችሁ? ዛሬ እንግዲህ ክፍል 1 የሚለውን መሰረታዊ የክርስትና እምነት ትምህርት የሚለውን ትምህርት ጀምሬያለሁ። ይጠቅማችኋል፣ በደንብ ተከታተሉ። ክብር ለጌታ ይሁን። መጽሐፍ ቅዱሳዊ አስተምሮ ካለ በኋላ አንድ ቁጥር ብላችሁ መጽሐፍ ከፈለጋችሁ መጽሐፍ ቅዱስ ትላላችሁ። መጽሐፍ ቅዱስ በእግዚአብሔር መንፈስ መሪነት በቅዱሳን የተጻፈ የማይቀነስለት የማይጨመርበት መለኮታዊ የሆነ የእግዚአብሔር እስትንፋስ ያለበት ለሰዎች ሕይወት መመሪያ እንዲሆን የመጨረሻ ስልጣን ያለው የእግዚአብሔር ቃል ነው። ለዚህ ደግሞ የመጽሐፍ ቅዱስ ጥቅሶች ሁለተኛ ጢሞቴዎስ 3:14 እስከ 17 እና ሁለተኛ ጴጥሮስ 1:19 እስከ 21 ላይ ባለው ታገኛላችሁ። መጽሐፍ ቅዱስ እርስ በርሳቸው የማይጋጩ አንድ ወጥ ታሪክ ያላቸው የ66 ቅዱሳት መጽሐፍ ስብስብ ነው። እነዚህንም ቅዱሳት መጽሐፍት ከ40 በላይ የሚሆኑ ጻፊዎች በመንፈስ ቅዱስ በመመራት የጻፉት ሲሆን እነርሱም 66ቱን መጽሐፍ ለመጻፍ 1500 ዓመታት ፈጅቶባቸዋል። እነዚህን መጽሐፍ ጻፊዎች የእግዚአብሔርን ድምጽ እየሰሙ የጻፉት በተለያየ ዘመን ቢሆንም የእግዚአብሔር ሐሳብ ሳይጋጭና ሳይላወጥ በግልጽ ተቀምጧል። የመጽሐፍ ቅዱስ ጻፊዎች የመጀመሪያ ነገስታት የሚጽፉ ነጠላ ሰረዝ፣ ካህናት ነጠላ ሰረዝ፣ ገበሬዎች ነጠላ ሰረዝ፣ ነቢያት፣ ምሁራን፣ አሳ አጥማጆች፣ ግብር ሰብሳቢዎች፣ ሐኪሞችና ወዘተ ሲሆኑ ሌሎችም ይገኙበታል። የመጀመሪያው መጽሐፍ ኦሪት ዘፍጥረት ከክርስቶስ ልደት በፊት በ1400 ዓመት ገደማ የተጻፈ ሲሆን የመጨረሻው መጽሐፍ የዮሐንስ ራእይ ደግሞ በ100 ዓመተ ምህረት ገደማ ተጽፏል። እነዚህ ቅዱሳት መጽሐፍት የተጻፉት ከተክሎችና ከእንስሳት ቆዳ በተሰሩ ጥቅልል ብራናዎች ላይ ሲሆን እስከ 15ኛው ምዕተ ዓመት ድረስ በጻፊዎች በእጅ ጽሑፍ እየተገለበጡ ሲተላለፉ ቆይተዋል። በ15ኛው ክፍለ ዘመንም በጀርመን አገር ለዚህ ስራ ተብሎ የጽህፈት ማተሚያ መሳሪያ ከተፈለሰበት ጊዜ ጀምሮ መጽሐፍ ቅዱስ ታትሞ መውጣት ጀመረ። ብሉይ ኪዳን ለመጀመሪያ ጊዜ በጽሑፍ የተጻፈው በአብዛኛው በዕብራይስጥ ቋንቋ ሲሆን ጥቂት ክፍሉ ደግሞ በአረማይክ ቋንቋ ነው። አዲስ ኪዳን ደግሞ በግሪክ ቋንቋ ተጽፏል። በአሁኑ ጊዜ በዓለም ላይ መጽሐፍ ቅዱስ በ1900 ያክል አብይት ቋንቋዎች ተተርጉሞ የተሰራጨ ሲሆን በኢትዮጵያም ውስጥ ሙሉ መጽሐፍ ቅዱስ ከ18 በላይ በሚሆኑ ቋንቋዎች ተተርጉሟል። ክፍል 1 ነው። ክፍል 2 ደግሞ በቀጣዩ እንቀጥላለን። ላይክ፣ ሼር፣ ሰብስክራይብ አድርጉ። ጌታ ዘመናችሁን ይባርክ። ሻሎም